ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን የበየሳምንቱ አርብ ተዘጋጅቶ መቀርብላችሁ የሰከ ነበልባል የሬዲዮ ፕሮግራም ነው ለስራቱም ቅርበት ያላቸው የትግራይ ተወላጆች በሚስጥር አዲስ የሹመት ቦታን ተከፈተላቸው የወያኔ ወታደር በሙገር ከተማ የሚገኙ ነዋሪዎች ላይ ቶክስ ከፍቶ ሙገር በደም ጨቀየች የከተማ ልማትና ኮንስትራክሽን ሚኒስተር አቶ ሞክሬ ኃይሌ ለአራት ቀናት በሚስጥር ቢሮአቸው ተገመገሙ ሰላም ተናይስልኝ እንደምንውላችኋል ዜና እናሰማለን ዜናው ሲተነተን እነሆም ከዜናዎች ጋር ኢዮባይሳ ነኝ በአዳበርጋ ሙገር ከተማ ውስጥ የወያኔ ሰራዊት ህዝብ ላይ ቶክስ በመክፈት ከፍተኛ ጉዳት ማድረሱን ታወቀ በአዳበርጋ ወረዳም ሙገር ከተማ ውስጥ ባለፈው ግንቦት ወር በተካሄደው ምርጫ ጋር ተያይዞ የስራቱ ወታደሮች ለተቋሚዎች ድምጽ ሰጣችሁ በሚል ህዝብን እያዋከቡ ይገኛሉ የወያኔ ጦር በአካባቢ ያሉ ነዋሪዎችን ቤት በመዝረፍ የአካባቢውን ነዋሪዎች እያሰቃዩ ይገኛሉ ጨለማን ተገን ያደረገው ይህ ከሰንቀሌ ማሰልጠኛ የመጣው ልዩ ኃይል ፖሊስና ካዮለም አሪያ የተውጣጣው ጦር ኃይል የአካባቢ ነዋሪዎችን በማስቆም ዘረፋም እያካሄደ ይገኛል በርካቶችን እጅ ሰብሯል ደብድቧል ፈንክቷል ቶክስ ከፍቶም 13 አዳበርጋ ነዋሪዎችን ክፉኛም አቁስሏል ህዝብ ሲበስበት በመማረር ፖሊሶች ላይ ድንጋይ በመወርወር ሁለት የከሰንቀሌ ማሰልጠኛ የመጡትን ፖሊሶች ፈንክቷል አሁንም የአዳበርጋ ነዋሪዎች እየተሰደዱ ይገኛሉ በርካቶቹም እግራቸው ወደ ወሰዳቸው ወደ ሆለታ ከተማ እየተሰደዱ ይገኛሉ የመንግስት ንብረት ያለ አግባብ መዝረፍና ማዘረፍ የዕለት ተግባራቸው የሆነው የወያኔ መሪዎች በዝርፋና በስርቆት ሲጣሉ ገመናቸው መውጣቱና ህዝብ ጆሮ መድረሱ ግድ እየሆነ ነው በዚህ መሰረት የወያኔ ትምህርት ሚኒስተር 1000 ሞተር ሳይክል ለመግዛት ጨረታ አውጥቶ 1000 ሞተር ሳይክል ለመግዛት 37 ሚሊዮን ብር ጨረታ ያቀረበው እያለም 49 ሚሊዮን ብር ያቀረበው መመረጡ ጨረታው እንዲታገድ ሆኗል በተለምዶ አሰራር አንድ ግለሰብ ወይም ድርጅት የሚያቀርበው ጨረታ መወዳደሪያ ገንዘብ ጨረታ ተቀባዩ ብቻ የሚያውቀው ሲሆን ትምህርት ሚኒስተር ግን ጨረታው ሁለመናገው ይፋ ሆኗል አሸናፊ የተባለው ሀጎስ የተባለው ኩባንያ ሲሆን ተቋሙ ያቀረበው በግርማ ወልደ ሐረጋ የሚመራው ኩባንያ ሲሆን በሁለት ጊዜያዊ ወይም ባለጊዜዎች ኩባንያ መካከል የተፈጠረው ግጭት ዛሬም እንዳልበረደም ታማኝ ምንጮቻችን እየገለጸ ይገኛል ትምህርት ሚኒስተር በዚህ ጉዳይ ላይ ምንም አይነት መልስ አልሰጠም የከተማና ልማት ሚኒስተር የነበሩት አቶ ሞክሬ ኃይሌ በስልጣን እንዲቀጥሉ ይፈቀድላቸው እንጂ ካለፉት መስከረም 22 2008 ዓ.ም ጀምሮ በተከታታይ ለአራት ቀናት ቢሮ ውስጥ ምስጥራዊ ምርመራ ሲካሄድባቸው መቆየቱን ታማኝ ምንጮቻችን ገለጹ አቶ ሞክሬ ኃይሌ ቢሮ የተመረመረው በወያኔ ጸረ ሙስና ቢሮ በኩል መሆኑ ሲታወቅ ምርመራው በሚኒስተሩ በኩል በተካሄደው ጨረታን ተከትሎ ነው በዚህ ዓለም አቀፍ ጨረታ ንግስት የተባለች ዘመነኛው የወያኔ ሹመኛ በመመሳጠር ጠቀም ያለ ገንዘብ ሳያገኙ እንዳልቀረም ተገምቷል የወያኔው ጠቅላይ ሚኒስተር ኃይለ ማርያም ደሳለኝ አዲሱን ካቢኔ ሲያዋቅሩ በአቶ ሞክሬ ኃይሌ ሲመራ የነበረው የከተማ ልማትና የኮንስትራክሽን መስሪያ ቤት ለሁለት ተከፍሎ ኮንስትራክሽን ለሌላ አካል ሲሰጥ የከተማና ልማቱን አቶ ኃይሌ እንዲመሩት ተደርጓል በአሁኑ ወቅት ጥያቄ እያስነሳ ያለው ጸረ ሙስና እውነት አጣርቶም ለህግ ያቀርባቸዋል ወይ የሚል ጥያቄም ተነስቷል ብዙዎች አያቀርብም አቅም የለውም ይላሉ
የወያኔም አመራሮች ሲያስነጥሱም አብሮ ሊያስነጥሱ የሚችሉ ያቀረቡሉትም በሙሉ በጭብጨባ የሚቀበሉ የወያኔ አባል የተሞላበት ፓርላማ ሰኞ ዕለት ለሁለተኛ የፓርላማ መክፈቻ ላይ ጠቅላይ ሚኒስትር ኃይለ ማርያም ከወያኔ ባለስልጣን በተሰጣቸው መመሪያ ካቢኔያቸውን አባሎቻቸውን ሲያሾሙ 5 የቀድሞ ሚኒስትሮችን ከቦታቸው ሲያስነሱ ሚኒስትሮቹን ቁጥር ደግሞ ወደ 25 ከፍ አድርገውታል። አገልግሎታቸውን የጨረሱ ሚኒስትሮች በሌላም አሻንጉሊት ሚኒስትሮች ተተክቷል። በተለይ የትግራይ ተወላጅ መጪውን ካድሬዎች በሹመት ላይ ለማዳበር 2 አዲስ ምስጢራዊ ቦታዎችን ተከፍተዋል። በወያኔ አሻንጉሊት ጠቅላይ ሚኒስትር ለማሾም ወደ ፓርላማ በሄዱበት ወቅት ፓርላማው ሞቅ ባለ እንቅልፍ ወድቆ እንደነበረም ታውቋል። ፓርላማው ዛሬም እንዳልተለወጠ ባለፉት አመታቶችም በእንቅልፍና በጭብጨባ ሲያሳልፍ እንደነበረ የሀገሪቷን ጉዳዮች ከቦታ የማይከት የኢትዮጵያን ጥቅም አሳልፎ እየሰጠ ለሆዳቸው ያደሩ የሚሉ በርከትከት ብለዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር በዚህ ዜማ እንሸጋገራለን። Neto machae adotu diga jabada oromo fontu fontu diga gafi maratoda gafi umatat izono kalmatat Jumosadima margosadida asituwa dalatera Jumosadima margosadida asituwa dalatera Jumosadima margosadida asituwa dalatera Jumosadima margosadida asituwa dalatera Jumosadima biya kakile Jumosadima mutiti finfinde Jumosadima lukan kenya janna Jumosadima yesammitin janne Jumosadima bakka yabdagawu Afan
Kuni nakasani madako baradiba Lupu marata bekai Kanetu warigame Idame በኢትዮጵያም አንድነት ስር የተሰባሰቡ የአንድነት ኃይሎች ስለ አንድነት ሲሰብኩን ነበር አንድነት እንደሚያዋጣም ያለ አንድነት ዋጋም እንደሌለው ደሰኮሩ ዞር መለው ኦሮሞም ጠባብ እንደሆነም አክለው ነግረው ነበር ኦሮሞም አንድነት አይፈልግም ሲሉ ነበር በርካቶች የአማራ ተወላጆች ከጉራ ፈርዳም ሲፈናቀሉ በሰላማዊ ሰልፍ ሲያናውጡት ነበር የኦሮሞ ህዝብ በጆኖሳይድ በላውላይ ሲታወጅ ዝምታ መርጠው ቤታቸው ተከተዋል አንድነት ትርጉሙን ያጣ ይመስለናል አሉሮሮሚያ ፍንፍኔን ሰርበን የኦፒዶም ባለስልጣናቶች አንድ ሰሞን ሲሻኮቱ ሲደባደቡ እንደነበረም ከቦታው የሚደርሰን መረጃ ይገልጻል አሁን ግን ዝምታን አፋቸውን ሸብበው ወደ ጎሪያቸው እየገቡ ይመስላል ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል በዚህና በተለያዩ ርዕስ ላይ እንወያያለን እንግዶቼ አቶ ነጌሶ ኦዶና አቶ አሸናፊ አዱኛ ይሆናሉ ከነሱ ጋር የማደርገውን ውይይት እንድትከታተሉ ጋብዛለሁ መልካም ቆይታ ፍንፍኔም አየርዳል ጃፋር ዩሱፍ Selasmaltu jiba biyadama falani no gorgorachu fedu laga kodama Pansa baguda, afano romoda. Ilman mala, iya kenya, ingeniru. Murredina, murayu sapatagama, galanes kenya. Duraromira, chichutu, kamalu koda. Baratan degesa tapansa baguda afano romoda imaralu makabira karradanis arakamna itakenya gana masana oromiyawa የኦሮሞ ህዝብን ወከልን ያሉ የኦሮሞ ፖለቲከኛ ወይም የፖለቲካ ድርጅቶች እንደ ኪዮስክ በስተው ቁጥራቸው በርከት ያለ ነው ዳሩ ግን ይወከልን ያሉት ህዝብ ዛሬም እየተሰደደ እየተገደለ ከመሬቱ እየተፈናቀለ ይገኛል የኦሮሞ ፖለቲከኞች የኦሮሞ ፖለቲካ ድርጅቶች የኦሮሞ ህዝብን ከጥቃት ሊያድኑት አልቻሉም እውን ባግባቡም ስራቸውን እየተወጡ ይሆን እንግዲህ እስኪ በዚህ ላይ እንወያያለን እንግዶቼ ለቃለ መጠይቁ ፍቃደኛ ሆናችሁ ስለቀረባችሁ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁኝ አመሰግናለሁ ዮብ እሺና አመሰግናለሁ መልካም እንግዲህ ዛሬ ወቅታዊ ጉዳዮች ላይ እንወያያለን የኦሮሞ እምብርት ምድር ወይም መሬቶች እየተቸበቸቡ ይገኛል የኦሮሞ ህዝብ መሬት ራሱ የኦሮሞ ህዝብ ጠላት የሆነበት ይገኛል እንደው ለመጀመሪያ ለመንደርደር ያህል በአሁኑ ወቅት የኦሮሞ ህዝብ ቁጥሩ በርከት ያለው እየተሰደደ እየተገደለ ከመሬቱ እየተፈናቀለ ይገኛል አቶ ነጌሶ ወያኔ የኦሮሞ ህዝብ ላይ የኦሮሞ ሀብት ላይ ያነጣጠረበት ምክንያት ምን ይሆን
እንደምታውቀው በኢትዮጵያ ውስጥ የተሻለ ወይም ለምድርና ብዙ ሪሶርስ ያለው አካባቢ የኦሮሚያ ክልል ነው። የኦሮሚያ ክልል መሬቱም ለም ነው፣ ሪሶርስ አለው። በአጠቃላይ በማዕድንም ቢሆን ብዙ ማዕድን የሚገኘው በኦሮሚያ ክልል በተለይም በደቡብ በጉጂ አካባቢ እንደምታውቀው አዶላ ጎልድ ኢንተርፕራይዝ አለ፣ ሚድሮክ ጎልድ እዛው ነው ሻኪሶ። እንደምታውቀው ሌላው ታንታለም ይባላል፣ ዶሎማይት ብዙ ማዕድኖች አሁን ይወጣሉ ከዛ አካባቢ። እሱንም ስታይ ምን ያህል አካባቢው የሚነራል ሪዘርቭ እንዳለው ትረዳለህ። ከዛ በተጨማሪ ደግሞ ብዙ ነገር አለው። በአጠቃላይ ሪች አካባቢ ነው። ይሄ ኦሮሚያ ላይ እንዲያነጣጥሩ አድርጓቸዋል። በቂ መሬትም ነበረ። እንግዲህ አሁን እንደዚህ ተቀራምተውት እና መሬቱ እንደፈለጉ ለቻይናም ለሌሎችም ሽጠው ሳይጨርሱ በፊት በቂ ጥሩ መሬትም ነበረው፣ ክፍት ቦታም ነበረው ማለት ነው መሬት። እና ደግሞ አመቺ ነው ለብዙ ነገር፣ ለግብርናም ይሁን ለሌሎችም ነገሮች አመቺ ነው። ውሃ አለው። ጥሩ አካባቢ በመሆኑ ነው አየሩ ለኑሮም ቢሆን የሚያመች ክልል ስለሆነ እዚህ ላይ መዝመት የግድ ነው። ኢትዮጵያ ውስጥ ያው ደቡብና ኦሮሚያ ነው ጥሩ እንትን ያለው ፖቴንሻል ያለው። ተሸናፊ እሺ ይኸው እንግዲህ አሁን አቶ ነገሳ እንዳሉት ለምን አተኮሩ ለሚለው ሀብታችንን አይተው ነው። እንግዲህ ይሄ የጀመረው አሁን በወያኔ ዘመን ሳይሆን ከምኒልክ ወረራ ጊዜ ጀምሮ የመሬትን ጥቅም ያውቃሉ አበሾች። እኛ ሰው በዋህነት በስጦታ ሁሉ መሬት ይሰጥ ነበር ድሮ። በጉልበትም እንደዛው መሬቱን ሲያጣ ነበር። የፊንፊኔ ዙሪያን ወሰድ እንደሆነ በዛ አካባቢ ባህላቸውን፣ ቋንቋቸውን፣ ስርዓታቸውን አክብረው በጥሩ መልክ ሲኖሩ የነበሩ አንጋፋ የግላን ጎሳ፣ የአብቹ ጎሳ፣ የኤካ፣ የጉለሌ ትልልቅ አንጋፋ ጎሳዎች ነዋሪዎች እዛ አካባቢ ላይ ሰፍረው ይኖሩ ለረጅም ጊዜ ይኖሩ ነበረ። እንግዲህ እነሱን በማጥፋት ነው የጀመረው ይሄ ወረራ ማለት ነው። ከዛ ጊዜ ጀምሮ ስር እየሰደደ በየጊዜ እየተስፋፋ ከተማዎችን እየመሰረቱ ቤተክርስቲያኖችን እያስፋፉ ያንን መሰረት አድርገው ነው እንግዲህ ዛሬ ደረሱበት ደረጃ ላይ ደረሱትና ሙሉ ለሙሉ የኦሮሞ ምድር እና እንዲሁም የደቡቡን ህዝብ ሰፋፊ መሬቶችን ሊቆጣጠሩ የቻሉት ማለት ነው። ይሄንን ሰፋፊ ቦታዎችን ሊይዙ የቻሉትም በውጮች እርዳታ እንደሆነ ይታወቃል። ግን ይሄንን መሬት ሲይዙ በርካታ ጥቅሞችን አግኝተዋል። እንግዲህ አቶ ነገሳ እንዳሉት ጥሩ ነገሮች ሲኖሩ የኛን ጥሩ ነገሮችን ለመዝረፍ ነው ቀንና ሌሊት የሚሰሩት እነሱ። ስለዚህ በሚኒሊክ ዘመን ከብቶችን ሁሉ በጦርነት ጊዜ ከብቶችን እየነዱ እየዘረፉ ወደ ራሳቸው ወስዱ እንደነበር ታሪክ ይናገራል። ኦሮሚያ እንግዲህ በብዙ ሀብት ትታወቃለች። ቡና አለ፣ ወርቅ አለ፣ የተለያዩ ነገሮች አሉ። ስለዚህ በተፈጥሮ የኦሮሚያ ምድር ለምለም ስለሆነች ይህ ሀብታችንን አይተው ነው ሊዘርፉና እኛን ሊወሩን የቻሉት ማለት ነው። እንደውም አንድ ሰው ምን ሲል ነበር የሆነ ጊዜ ይለኛል፣ ምን አለበት እግዚአብሔር ሆይ እነዚህ ሰዎች እኮ እንደዚህ የሚያሰቃዩን ንብረታችንን ሀብታችንን አይተው ነው። ስለዚህ ከኛ የበለጠ ሀብት ስጣቸውና እንደው የሚደርስብንን በደል እንዲቀንስልን እነሱ ሀብት ካገኙ ምናልባት የሚተውን ከሆነ ከኛ የበለጠ የነሱን አገርና ምድራቸውን ለምለም አድርግላቸው ብሎ በቀልድ ነው ሲናገር ነበር። እና ምን ለማለት ነው አሁን የጀመረ በ25 ዓመት ውስጥ የጀመረ ነገር ሳይሆን ከሚኒሊክ ወረራ ጊዜ ጀምሮ የነበረና አሁንም የቀጠለ ነው። በአሁኑ ሰዓትም ይሄንኑ ነገር አስፋፍተው ነው የቀጠሉበት። ይሄኛው የኢህአዴግ ስርዓቱም
ያው ከዛ በፊት የነበሩ ስርዓቶች ሲፈጽሙ የነበሩትን ነገር ነው እየፈጸመ የሚገኘው ለአባላቶቹ እነሱን ቀርበው ከሱ ጋር ለሚሰሩ ሰዎች በስጦታ መልክ በሽያጭ መልክ የኦሮሞ መሬት ሲያድን የኖረው እያደረ ነው ያለው ስልጣን ላይ ለመቆየት ብሎ ነው ይሄንን እያደረገ ያለው ለቻይናዎች ለሳውዲ አረቢያዎች ለህንዶች በተለያዩ የውጭ ሀገር ዜጎች ኢንቨስትመንት ስም የኦሮሞ መሬት እያደሉ ነው የሚገኙት እንዲሁም ሀገር ቤት ውስጥ ያሉ የኦሮሞ ሞኖ ሌሎች ባለሀብቶች መሬት እየተቀራመቱ ነው ከምስኪን ከገበሬው ከደሃው ጉሮሮ እየነጠቁ አርሶ የሚያድርበትን መሬት እያሳጡት ነው የሚገኙት ስለዚህ የውጭ ሀገር ዜጎች ብቻ ሳይሆኑ የዚህ መሬት ተጠቃሚ ሆኑት ሀገር ቤት ውስጥ የሚገኙ ባለሀብቶችም ጭምር የደሃውን የገበሬ መሬት እየቀሙ ነው የሚገኙትና ይሄንን እንግዲህ ቀጥለው ነው የሚገኙት ማለት ነው መልካም እንደው ታውቁታላችሁ አሁን ይሄ ማስተር ፕላን በርካታ የኦሮሞ ተወላጆችን ያፈናቅላል ተብሎ ተሰግቷል ግን በዚሁ አካባቢ አሁን በፊንፊኔ ዙሪያ ያሉ የኦሮሚያ ልዩ ዞኖች ተሸጠዋል ለምሳሌ ሆለታ ቡራዩ መናገሻ ወልመራ ሰበታ አልፎ ተርፎ ኤጀሬ ራሱ በርካቶች ለህንድ ለቻይና ለእስራኤላኖች እንዲሁም ለአልፎ ተርፎ ለአቶ ሰለሞን የሚባለው ለአቶ ሰለሞን ስባቱ ወስደው ተሸጠዋል አልቋል መሬቱ ምንድነው አሁን የኦሮሞ ህዝብን ሊያሰጋው የቻለው መጀመሪያውኑ ተሸጠዋል ይሄ ማስተር ፕላን ተብሎ በአዋጅ ባይወጣም ተሸጦ አልቋል እና እንደው በፊት የኦሮሞ ህዝብ አልተጎዳም ማለት ነው ምንድነው ያሰጋው አሁን አቶ ነጌሶ ምንድነው መሰለኝ የተደረገው ቀድሞውኑ ሲጀመር አገሪቷ በፌደራል ስርዓት እየተዳደረች ነው ይባል እንጂ ፌደራሊዝሙ በሞግዚት ከፌደራሉ መንግስት የፌደራሉ መንግስትም ይሁን የፌደራሉ መንግስትም በአንድ ፓርቲ የበላይነት ስር የወደቀ ነው በፓርቲ እንጂ እንደ መንግስት ሳይሆን እንደ ፓርቲ ነው የሚመሩት ማለት ነው TPLF ስለዚህ ክልሎችንም እነሱ ወኪሎችን እያስገቡበት ስመሩ ነበር እንደምታውቀው ከ93 በፊት ደቡብ ላይ ኢትዮጵያ ላይ ኦሮሚያ ላይ ሰለሞን ሞ እና በየክልሉ ስማቸው የሚታወቁ ሰዎች ያ ያሉት ሰውዬ ካዛንቺስ ይኖራል ያሉት ሰውዬም አዲስ አበባ ክልል አሊ አብዶም በኋላ ስመራው ነበር ነው የሚሉት ስሙን ከፈሰሙን አላውቅም ኤርሚያስ ጽፎታል እና ሌሎችም በየክልሉ ተመድበው ሲያስተዳድሩ ነበር ያንን በወቅቱ በተከሰተው ክፍፍል መለስ ጠርቷቸው ቲቪ ላይ ቀርበው ከእንግዲህ በሞግዚት አንገዛም ብለው የክልል ሰዎች ፕሬዝዳንቶች ሲያወሩ ነበር ጋምቤላ በሻንጉል ምናምን ከፌደራል መንግስት እንደ ሞግዚት ተመድቦብን የሚያስተዳድረን አካል ከእንግዲህ መኖር የለበትም ስህተት ነው ምናምን ተብለው ስሉ ነበርና ግን ከዛም በኋላ ያው ሲስተም በሌላ ፎርሙላ ቀጥሏል ስለዚህ አንደኛ መታወቅ ያለበት ነገር ስርዓቱ የፌደራል ስርዓት አይደለም ያው ስትራክቸሩና ስሙ ልክ አሁን የመንግስቱ በወረቀት ላይ የተጻፈው ሌላ የሚፈጸመው ሌላ እንደሆነ ሁሉ ያው የፌደራል ስርዓቱም በይዙ ህገ መንግስቱ ነው እሱም የለም ማለት ነው እሱ ስለሌለ በኦሮሚያም ክልል የኦሮሞ ህዝብ የወከለው ቡድን ሳይሆን ያው በራሱ በህዋት የተወከለ ቡድን ነው እየገዛለው ሽጠዋል እነዚህ ሰዎች በደንብ በሙስና የተዘፈቁ ናቸው መሬቱን ምኑ ሽጠው ጨርሰዋል አሁን የመጣው ነገር ግን ይሄንን የተሸጠውን ክልል የተሸጠውን አካባቢ በተለይም በፍንፍኔ ዙሪያ ያለውን አካባቢ ሞር ማስተር ፕላን በሚል ስም በፍንፍኔ ስር በማዕቀፍ ሞር የበለጠ ገባ እሱን እንትን ፎርማላይዝ የማድረግ አንደኛ ያንን አካባቢ ከኦሮሚያ ክልል ስር አውጥተው ወደ አዲስ አበባ የመቀላቀል ስራ ነው ይሄ ደግሞ በሌላ በኩል የዛን አካባቢ በሂደት ነው እንግዲህ በአንዴ አይደለም ይሄ አሁን የኦሮሚያ ክልልም ላይ ስለማስተር ፕላኑ የተሰጠው ስልጣናና ስለዛ የተለቀቀው ጽሁፍ አለ እነሱ ተለቅሉበት ነበረው እሱ አስተዳደሩ እንዳለ ነው የሚቀጥለው ማስተር ፕላኑ ለልማት ብቻ ነው ብለው ብዙ ነገር ያወራሉ እሱን ያወሩት እንጂ
በሂደት ያንን አካባቢ በዛ ማስተር ፕላን ስር መታጠቁ በኋላ ያው በአዲስ አበባ መስተዳድር ስር የማረግ ስራ ነው ሂደቱ ያ ነው እና ያ የተፈለገው ሞር የቀረች ቦታ ብትኖር ለምን አዲስ አበባ ውስጥ ያለውን አሁን የነበሩ ክፍት ቦታዎችን 2005 ላይ ጨርሰዋል ከዛ አልፈው ነው እንግዲህ ለገጣፎም የትም ወደ ኦሮሚያ ክልል ሰበታም የትም ገብቶ ሰራ ይኖረው ያንን እንግዲህ ሞር በዚህኛው አስተዳደር ስር አርገው የተረፈች ቦታም ካለች እሷንም እንትን ለማለት ሁለተኛ ደግሞ ይወስለኛል እነሱ ያሰቡት ከኦሮሚያ ክልል ያንን መሬት ወደ አዲስ አበባ እንትን ማለት የበለጠ ጋራንቲ ይሰጣናል ዋስትና ይሰጣል ለስኑ ብለውም ያሰቡም ይወስለኛል ሞሮ ደግሞ እዛ ክልል ውስጥ በዛ አካባቢ በኦሮሚያ ክልል ውስጥ ያለው ማህበረሰብ ትምህርትም በቋንቋ ነው ስራውም በኦሮምኛ ነው ኦሮምኛ ለመስማትም የማይፈልግ ብዙ ባለበት አዲስ አበባ ውስጥ የትም ካፌም ሆነ ጸጉር ቤትም ሆነ የአማርኛ ዜና እየተነበበ ኦሮምኛ ስመጣ ይዘጋል ተፈልጓል ወይ ብሎ ማንም አይጠይቅም እንደዚህ አይነት እንትን በጣም በብዙ ሰዎች ውስጥ የተፈራፋ ኦሮምኛ የኢትዮጵያ ቋንቋ ኢትዮጵያ እሴት እንዳልሆነ ነገር እንደው አቶ ነገሶ እዚህ ጋር እንደው ላስቆሞትና አሁን የተናገሩት ነገር አለ ጋራንቲ ለማግኘት ኢህአዲግ ወይም ህዋት የኦሮሞ ህዝብን እንደ ስጋት ይመለከተዋል ምንድነው ኢህአዲግን ያሰጋው ኦሮሚያ ክልልን ወይም በፊንፊኔ ዙሪያ ያሉትን የኦሮሚያ ክልሎች ወደ ፊንፊኔ ቀላቅሎ ጋራንቲ የሚያገኘው ምንድነው እስኪ ግልጽ ያርጉት መሰለህ ኢዮብ ስጋት አለበት ህዋት የመጀመሪያ ስጋቱ እንደም የመጀመሪያ ትልቁ የስለላ መረቡ የራሱ ባለስልጣኖች ላይና ኦህዴድ ላይ ነው በዋናነት ኦህዴድና በአደል ላይ ነው ዋናው ስለላቱ ከዛ አልፎ ነው ከዛ በኋላ ተቃዋሚና ውጪ ወዳሉ የተርጎ ተርጀን ወይ ደግሞ በኃይል የሚታገሉት ጋር የሚሄደው ከነዛ አልፎ ነው እንጂ የመጀመሪያ ስጋቱ እነዚህ ናቸው በተቻለ መጠን እነዚህ እንዲዳከሙ ይሰራል ለተቀን ደካማ ሰው ከላይ በማድረግ ጠንካራ የሚባሉትን ወይ ከሀገር እንዲሸሹ የተለያየ ሴራ እየሸረበ ማሸሽ ከዛ ወይም በሙስና እንዲዘፈቁ ሆን ብሎ እያመቻቸ ሙስና ውስጥ ከገቡ በኋላ እንዳይናገሩ እያስፈራራ እንደዚህ መያዝ ዋና እንትኑ እነሱ ላይ ነው ኢንኬዝ በሆነ አጋጣሚ እነዚህ ብትጠናከሩ የምን ነገር ስጋት አለ አካባቢ ላይ በጣም ፖሊሱ ምኑም የክልሎች ነው የሚሆነው እሱ መሆኑ ራሱ በራሱ አይፈልገው ሞር እንትኑ የማጠናከር ነገር አለ እሱ ስጋት አለበት እዛ ነው ይወቅ እና ወደ እንትን ልጨርሰውና እነዚህ ሁለቱ ነጥቦች አሉ እነዚህ ሰዎች እንግዲህ ይሄን አካባቢ በአካባቢው ላይ መሬቱን ተቀራምቶት እንትን ያሉት ሰዎች ሞር የስራውም የሌላውም ቋንቋም ይሁን አስተዳደሩም በአዲስ አበባ ስር እንዲሆን ከመፈለግ የተነሳ ነው ብዬ ነው ማምነው ላይ ከዛ የተነሳ ይሄ አካባቢ እዛ እንዲቀላቀል ይፈልጋሉ ይሄን ሲያረጉ ግን አንድ እያረጉት ያለው ቴክኒክ ምንድነው ይሄ ማስተር ፕላን በተለይ ለኦፒዲዮ በመሰጡት ስልጣና ላይ ይሄ ማስተር ፕላን በኢትዮጵያ ብቻ አይደለም በሌሎችም ሀገሮች የተለመደ ነው ለምሳሌ ይላሉ እነሱ ለምሳሌ የበርሊን እና በርገን ማስተር ፕላን ይባል አለ ጀርመን ውስጥ ተመሳሳይ ነው ከዚህ ከአዲስ አበባ ኢንተግሬትድ ማስተር ፕላን ጋር ሁለተኛ ሸንገን እና ዙሪያ ያሉ 5 ከተሞች ይላሉ እንደገና ቶሮንቶ እና የሆነ ከተማ ዋሽንግተን ዲሲ እና ቨርጂኒያ ሜሪላንድ እንደዚህ ያሉ ኤግዛምፕሎች አሉ ማስተር ፕላኖች አካባቢውን የሚያያይዙ ብለው ያጭበረብሩበታል እነዚህ ሰዎች እንግዲህ የግንዛቤ ደረጃቸው ይሄን ነገር አያውቁም ብሎ ስለሚያስቡ ያጭበረብሩበታል ምንድነው እዚህ ላይ መታወቅ ያለበት ሌሎችም ሀገሮች ላይ አሉ ኢንተግሬትድ ማስተር ፕላን ወጣሉ ነገሮች ይሰራሉ ለምሳሌ የጀርመኑ ኢንተግሬትድ ማስተር ፕላን በሁለት ጉዳዮች ላይ ነበር ይሄ መጀመሪያው የተሰራው የአየር ማረፊያ ከበርሊን ወጥቶ የበርገንን ድንበር በተወሰነ መልኩ ስለምናታ እዛ ድንበር ውስጥ ስለሚገባ ተብሎ የጋራ ማስተር ፕላን ተሰራ በአንድ ጉዳይ ብቻ ነው ያው ኤርፖርት ቢልዲንግ ላይ ብቻ ነው ኤርፖርትን ኮንስትራክት በማድረግ ብቻ ላይ
እንደገና ሌላው የሸንገንን ስታይ ደግሞ የቤት ስራ ቢልዲንጎችን የመስራትና የመንገድ ብቻ ነው። የሜሪላንድን ስታይም ደግሞ እሱ መንገድ ብቻ ነው። ሜሪላንድ እና ዲሲ የቶሮንቶ እሱም በአንድ ጉዳይ ብቻ ነው። አይቻቸዋለሁ ሁሉንም። ይሄኛው ግን በዚህ ጉዳይ ነው የሚባል ነገር የለውም። ዝም ተብሎ ማስተር ፕላን ነው። ይሄ ማለት ምንድነው? አካባቢውን በአዲስ አበባ የአዲስ አበባ ማስተር ፕላን ነው ያሰፉትና አካባቢውን በዛ ውስጥ ያጠቃለሉት እንጂ በዚህ ጉዳይ ላይ ነው ይሄ ማስተር ፕላን የሚል ምንም ትንታኔ የለውም። ይሄ የአዲስ አበባ ኢንተግሬትድ ማስተር ፕላን የሚሉት ማለት ነው። እና በዛ አጭበርብረው አታለው አልፎ አስፈራርተው ምን ብለውም አልፈው ለልማት ብቻ ነው በሚል በሂደት ልክ ከድሮ የቀጠለውን የአሲሚሌሽን ፖሊሲ እና ሌላውን ነገር የማድረግ ነው የታሰበው። አቶ አሸናፊ አበዚዮ ጥሩ ነጥቦችን አንስቷል ነገሳ። እንግዲህ ይሄንን ማስተር ፕላን እነሱ አሁን ማስተር ፕላን ብለው የጀመሩት እንጂ ጥቅማቸውን ለማስጠበቅ እነሱ መስራት የጀመሩት ገና ታካያሉ ነው ዲዛይን ያደረጉት። እንዴት አድርገው የራሳቸውን ስርዓትና የራሳቸውን የበላይነት በዛች ሀገር ላይ ማስጠበቅ እንዳለባቸው ገና ታካያሉ ነው የሰሩት። ይሄንን ማየት የምትችለው ገና ሲገቡ የፈጸሟቸውን ነገሮችን ማየት ይቻላል። ከዛም በኋላ ደግሞ በተለይ በ1995 ወይም በ1987 አካባቢ ላይ ከመንግስቱን ሲደነግጉ የአዲስ አበባንና የድሬዳዋን አስተዳደር በፌደራል መንግስት ስር ነው ያደረጉት። ያንን ሲያደርጉ ግልጽ ነው እኮ ይሄንን በሂደት ኢኮኖሚውን ሁሉንም ነገር ኮንትሮል አድርገው ከዛ በኋላ የራሳቸውን ኃይል አጥተው በስልጣን ላይ ልጆቻቸውን ያኖሩበት ለመቀጠል አስበው ነው ይሄንን ነገር እየፈጸሙ ያሉት ሰዎች። ስለዚህ ከመነሻው ነው የጀመረው ይሄ ነገርና ለምሳሌ ከሚሴ ልትወስድ ትችላለህ። ከሚሴ አሁን በአማራ ክልል ስር ነው እንድትወድቅ የተደረገው አስተዳደሯ። ያ ደግሞ ከሚሴ ኦሮሞ ነች። በኦሮሚያ ክልል መንግስት ስር መተዳደር የነበረባት ግን እነሱ ይሄንን እንደዚህ አይነት ነገሮች እንደዚህ አይነት ጌሞች የሚጫወቱት አንደኛ ነገር ህዝቡን ለመከፋፈል ነው። ከተከፋፈለ የነሱ ጥቅም ይጠበቃል። ጥቅማቸው ከተጠበቀ ደግሞ የፈለጉትን ያህል ጊዜ በስልጣን ላይ መቆየት ይችላሉ ማለት ነው። ስለዚህ ይሄንን በእቅድና በፕላን ነው እነሱ እየሰሩ የሚገኙት። ህዝቡ ላይ እየደረሰ ያለው ጉዳትንም ስታይ ቅድም ጠቅሶታል ነገሳ። ይሄ ኤርሚያስ ለገሰ በመጽሐፉ ላይ በጣም ብዙ ነገሮችን አንስቷል በዚህ ጉዳይ ላይ። በተለይ አዲስ አበባ ዙሪያ ላይ የደረሰው ጉዳት በእውነት በጣም ዘግናኝ ነው። በዛ ሰዓት የተፈናቀሉ ሰዎች በአሁኑ ሰዓት የት እንደደረሱ አይታወቅም። በርካታ ሰዎች ከመሬታቸው ተፈናቅለው ጎዳና ተዳዳሪ ሆነው ነው የሚገኙት። ግማሹ ሞቷል። በአሁኑ ሰዓት በቅርብ ደግሞ እንደውም የቤት የማፍረስ ዘመቻ ጀምረዋል። ሾፍቱ ላይ፣ አምቦ ላይ፣ ቡራዩ ላይ፣ ሰበታ ላይ በጣም በርካታ ቤቶችን በጅምላ ነው እያፈረሱ ያሉት። እንደው በማናለብኝነት ኢቭን ምንድነው የሚያደርጉት አዲስ አበባ ውስጥ በፊት ሲሰሩ የነበሩ ነጋዴዎችን መርካቶ አካባቢ ለምሳሌ ግብር ይሉና በጣም ካቅም በላይ የሆነ ግብር መርካቶ ነጋዴዎች ላይ ይችላልና ካቅማቸው በላይ ሲሆን ከንግዱ ውጭ ይሆናሉ ሰዎቹ። ከዛም በእነሱ ሰዎች ያንን ሴክተር ይቆጣጠሩታል ማለት ነው። ቡራዩ አካባቢ ወሰድክ እንደሆነ ቡራዩ አካባቢ ካራ አካባቢ ስጋ ቤቶች ነበሩ። አሁን እዛ ስጋ ቤቶች የሚሰሩ ሰዎች ካቅማቸው በላይ ቤቱ ቢሸጥ እንኳን የማያወጣውን አይነት ግብር ጭነውባቸው ስጋ ቤቶቻቸውን እየዘጉ እየለቀቁ ነው ያሉት። አሁን ሰሞኑን ራሱ የምሰማው ነገር እንደዚህ አይነት ነገር እና አቅደው ፕላን አውጥተው ነው ቁጭ ብለው እየሰሩ ያሉት እነሱ።
ይሄንን ነገር ማለት ነው ስለዚህ አሁን ይሄንን የአዲስ አበባ ማስተር ፕላንን ከጀመሩ ጊዜ ጀምሮ አይደለም ይሄ ነገር የጀመረው ተበፊትም አቀደው በፕላን ነው እየተመሩ እየሰሩ የሚገኙት ማለት ነው መልካም አቶ ነጌሶ እንደው ቀደም ሲገልጹት የተናገሩት ነገር አለ ለምሳሌ የኦሮሞ ህዝብ ፖለቲካን የማቀጨጭ ቋንቋውን ባህሉን ማንነቱን ለማሳጣት የሚደረጉ ነገሮች እንደሆነ እሙን ነው በርካቶች በዚህ በማስተር ፕላን ባለፉት ተቃውሞ በርካታ የኦሮሞ ተማሪዎች ተገለዋል ግማሹ ተሰደዋል ይሄ ማስተር ፕላን እንዳይፈጸም ምን ማድረግ የኦሮሞ ህዝብ ይተጠበቅ ብላ እኔ አንድ ግራ የሚገባኝ ነገር አለ የኦሮሞ ህዝብ ከቀዩ ሲፈናቀል ሲባር ሲደበደብ ዝም ብሎ መደብደቡና ዝም ብሎ መፈናቀሉ ራሱ ከራሱ ላይ መከላከል አለመቻሉ ከምን የመጣ ነው የኦሮሞ ህዝብ ስንሰማ ጀግና እንደሆነ ስንት ጦርን ሲያባረር እንደነበረ እንደሚማርክ እንደነበረ እንሰማ ነበር ያ ወኔ ዛሬ የለም የት ሄደ ትናንትና የነበር ኦሮሞ ዛሬ የለም አዲስ ኦሮሞ ነው የመጣው ምን ይሉኛል እሺ ይወት አንድ ያልጨረስኩት ጉዳይ አለ ቅድም የተነሳ ጉዳይ ነው ለኢንቨስትመንት ሌላው አንድ እንደ ሚኪን አመንኪዮ ነው የምትሉት እንደ ራሽናል የሚያነሱ እና በውስጣቸው ያሉ ባለስልጣናት ወይም ካድሬዎችም ያሳምኑበት ኢንቨስትመንት በጣም ወሳኝ ነው ኢንቨስትመንት በጣም አስፈላጊ ነው ኢንቨስትመንት ስራ ይፈጥራል ባለሀብት መጥቶ ኢንቨስት ሲያደርግ ሰዎች ስራ ያገኛሉ ኢንፍራስትራክቸር ይዘረጋል አገር ታድጋለች ወዘተ እየተባለ ይተሰኮራልና በዛ ዙሪያ አሁን በኢትዮጵያ ያለው ኢንቨስትመንት ስታየው አንደኛ ነገር አብዛኛው ኢንቨስት ያደርጋል የተባለው ሰው ምርት ላይ አይደለም ወይም ፋብሪካ አቋቁሞ ኢንዱስትሪ አቋቁሞ አይደለም ለምን አንድ ኢንቨስትመንት ሲደረግ ሶስት በጣም አስፈላጊ ነገሮች አሉ አንደኛው ትራንስፈር ኦፍ ቴክኖሎጂ ይባላል ትራንስፈር ኦፍ ቴክኖሎጂ ማለት ምንድነው ኖው ሃው ወይም የአሰራር ስልት በዛ ቴክኖሎጂ በዛ ኢንዱስትሪ ውስጥ ተቀጥረው የሚሰሩ ሰዎች የመስራት ስልት የሆነ ነገር ይማራሉ ከዛ ይማሩና ያ ኢንቨስተር ወደ አገሩ እንኳን ቢመለስ ያንን ዕውቀት ይሰሩበታል በአገራቸው ውስጥ የአገሩ ሰው እዛ ይማራል ቴክኖሎጂ ይሸጋገራል ከውጪ ወደ አገር ውስጥ ይገባል አንድ ኢንቨስትመንት ጥቅም ይሄ ነው ሁለተኛው ምንድነው ካፒታል ይዞ ይመጣል ከውጪ መጥቶ ኢንቨስት የሚያደርግ ሰው በተለይ ዳይሬክት ፎሬን ዳይሬክት ኢንቨስትመንት ላይ ካፒታል ይዞ ወደ አገር ውስጥ ይገባል ካፒታል ይዞ ወደ አገር ውስጥ መግባቱ ምንድነው የሚያመጣው ያ ሰው ሌላም በሃርድ ከረንሲ ወይም የውጭ ሀገር ይሄ የትልቅ ከረንሲ የሚባሉትን ወይ ዶላር ወይ ፓውንድ ወይ ዩሮ ወይ ምናምን ይዞ ሲመጣ እሱ ይዞ ወደ ሀገር ውስጥ ያስገባውን ደግሞ ጥቅም ነው ለሀገሪቷ ኢኮኖሚ ጥቅም ነው ያንን በዛ ሌላ ነገር ይገዛበታል ካፒታል ወደ ሀገር ውስጥ መግባት ትልቅ ጥቅም ነው ሌላው ሰው ስራ ያገኛል ለበሩ ሰው በሀገር ውስጥ ያለው ስራ ኢምፕሎይመንት ኦፖርቹኒቲ አለ ተብሎ ነው የሚገመተው ነገር ግን በአሁኑ ሰዓት አንደኛ ኢትዮጵያ ውስጥ እንትን የሚሉት ምንም ትራንስፈር ኦፍ ቴክኖሎጂ የሌላቸው ምንም ኖው ሃው ሰው እዛ ውስጥ ይሰራል ወይ ያሰራሉ የሚባሉ ሰዎች ምንም የቴክኖሎጂ ሽግግር በማይኖርበት ሁኔታ ነው ዝም ብሎ እዛው የሎካል ህዝቡ መስራት የሚችለው ነገር ነው የሚሰሩ አንድ እዛው ሎካል ህዝቡ ሎካል የሆነ ኢንቨስተር ወይም አንድ ሎካል ሀብታም የሚሰራው ነገር ነው የሚሰሩ ሁለተኛ አብዛኞቹ ካፒታል ከውጪ ይዘው ሁሉ አይመጡ ሀገር ውስጥ ገብቶ ነው ከሀገር ውስጥ ባንክ ሁሉ የሚበደሩት አብዛኞቹ ሌላው ደግሞ ለበር
አብዛኞቹ ሰው ኤምፕሎይመንትን ብዙም ኤምፕሎይም አያረጉ በጣም በትንሽ ኤምፕሎይ የሚንቀሳቀሱ ናቸው አንድ ሁለተኛ ደግሞ ኤምፕሎይ እንኳን ሲያረጉ አገር ውስጥ ህዝቡ ከሚያገኘው ያልተሻለ ነው የሚከፍሉት ምን መንግስትና ሌሎች እንትን ከመሉት ያልተሻለ ምንም ልዩነት የለውም ይሄ ልዩነት ታይነው ሰው ከዛ ነገር ተምሮ እውቀት ማያገኝ ከሆነ ካፒታል ይዞ ማይመጡ ከሆነ ኢንቨስትመንት ተብየው ነገር ምንም ትርጉም የለሽ ነው ማለት ባጭ አሁን ኢንቨስትመንት ያሉነሱ ድብ የሚመጡ ለሰዎቹ መሬት ሰጥቶ አንዳንድ መሬት በመስጠታቸው ሁለት ነገር ነው አንድ ገንዘብ ያገኛሉ ለምን ሊዝ ነው የሚያደርጉት ገንዘብ ያገኛሉ አንድ ሁለተኛ ደግሞ እዛ ሊዝ ለነሱ ገንዘብ የከፈለው ባለ ሀብት ያ መንግስት እንዳይወርቅ ችግሮች ሲኖሩ አንዳንድ ነገሮች ሲኖሩ ገንዘብ እንዲያዋጣ ይደረጋል በዲፕሎማሲም የፈለጉትን ነገር ያሰሩታል ሌላው አሁን ባለስልጣኖችን ወይ ሀብታም የተሰበየ በዛ ሀገር ውስጥ ያለ ሀብታም ሁሉም በእነሱ በፓርቲ ወይም ደግሞ በባለስልጣናት ስር እንደሆነ አድርገዋል አንድ ነገር ለማስፈጸም የግድ የባለስልጣንን እንትን መከተል እግር ስር መሄድ አስፈላጊ ይሆናል ወይ በሙስና ወይ በሌላም ይሁን የፓርቲ አባልነት ከነሱ ጋር መሻረክ ግዴታ ነው አለበለዚያ እዛ ሀገር ውስጥ ምንም አይነት የንግድም ሆነ ሌላ እንቅስቃሴ ማድረግ ስለማይቻል ሰው አይወድ በግዱ እነሱ ስር ይሄዳል እነሱ ስር ሲሄድ ደግሞ ያላመነበትን ነገር በፍርሃትና በእንትን እንዲያረግላቸው ያረጋሉ ኢንቨስትመንት አንዳንድ ነገር ለመፍቀድ ሁሉ ነገር በእነሱ በኩል እንዲሆን በዚህ ሁኔታ ነው የተቆጣጠሩት ያሉት ንግዱንም ኢኮኖሚውን ለሌጅን ባለሀብት ተብየውን ለመቆጣጠር ሲሉ ሲጀመር ቅድም አሸናፊ አንድ የተቀሰው ጥሩ ነገር ነበር ምናልባት ይሄን ጥያቄ በኋላ ልታነሳው ትችላለህ ይሄን የመሬት አዋጅ በተለይ የመሬት ህግ በህገ መንግስቱ የተደነገገውን የመሬት ህግ ለምን በዚህ ሁኔታ መደንገግ እንዳስፈለጋቸው የተወሰነ ሰው ከጅምሩ አውቆ ሲተራከር ነበር ግን አብዛኛው ሰው በወቅቱ ያልገባው እኛም በዚህ ያልገባኝ ግን በኋላ ላይ አሁን የገባኝ ጉዳይ አለ ለመሬት እሱን ጥያቄ ልታነሳ ትችላለህ ዞሮ ይሄ የኢንቨስትመንት ጉዳይ በጣም ትልቅ ምንም ኢትዮጵያ እያተረፈችበት ያልሆነ አሁን የኢትዮጵያ ህዝብ 7.5 ሚሊዮን ህዝብ እየተራበ ያለበት ለውሸት ብቻ ምንም ያላገኘውን ገበሬ ሚሊዮን ገበሬ ሆነዋል ይያሉ ቤት ይሄዱ ሰውዬ ያላገኘውን ይሄን በል ይሄን ያህል አግኝቻለሁ በል ይያሉ ቤት ሰርቻለሁ ምን ሰርቻለሁ በል ይያሉ የሌለ ውሸት በቲቪ ህዝቡን በውሸት ብቻ እያደነቆሩት ነው ይሄንን ዲቤ እየመጡ ያሉትና ይሄ አንደኛው መታወቅ ያለበት ኢንቨስትመንት ነው ያሉት ነገር በኢትዮጵያ ኢንቨስትመንት አለመሆኑ የኢንቨስትመንትን መስፈርት የማያሟላ መሆኑን መጥቀስ ፈልጋለሁ ሌላው ምን ማድረግ ይጠበቅብናል የኦሮሞ ህዝብ እንዴት ዝም ብል ይችላል እንዴትስ ሲፈናቀል ዝም ብሎ ይሄዳል ለምን ጥያቄ አንስተልኛል እንደምታውቀው ይሄ ህዝብ ረጅም ዘመናት ጨቋኝ በሆኑ መንግስታት ስር ነው የኖረው ተረግጦ እንትን ተብሎ የበታችነትን እንዲቀበል ያልተደረገ ነገር የለም ቆንጆ አይደለህም አዋቂ አይደለህም መሬቱ ያንተ አይደለም አፋሪና መርጤና ሃይማኖት የለህም ያንተ ሃይማኖት ሁሉ ጣዖት ነው ምንድነው ሁሉ ነገር ዝም ብሎ ነው ሌላውን ተከተል ኮንፊደንስ እንዳይኖረው አርዞ ነው እንግዲህ ወደ 100 አመት እንደዚህ ሲተጠቀጥ የኖረ ህዝብ ነው አሁን ትንሽ ራሱን እየፈለገ ነው ያለው የኔስም የራሴ ነው የራሴ በራሴ ነገር ቆራለው ባይለን እንትን አይደለም ብሎ አሁን በኮንፊደንስ ለምሳሌ ኢሬቻን ታያለ በኮንፊደንስ ወጥቶ ኢሬቻ ምስጋናውን ለአምላክ እያደረሰ እየተመለሰ ነው ድሮ ቢሆን ወንዝ ነው የምታመልኩት ብሎ ያሸማቁት ነበር ወንዝም ቢሆን አመልካለሁ ምን አገባችሁ ብሏል ወንዝ ግን አይደለም የኦሮሞ እያመለከ ያለው ያንን ወንዝ የፈጠረውን ውሃውን የሞላውን ሁሉንም አካባቢውን የቀየረውን አምላክ እና ያጠገበውን አምላክ ያመሰገነ ያለው ያለማውን ሁሉን ነገር የሞላለትን አምላክ ነው ያመሰግነው ዞሮ በዛም በኩል በቋንቋውን በኩል ኮንፊደንሱ እየጨመረ
አገሬንም ተባለ ይሄ አገሬ ነው እያለ እየመጣ ነው ያለውና በአሁኑ ሰዓት ምናልባት የቀረው ነገር አደረጃጀት ጉዳይና የአመራር ጉዳይ ላይ ትንሽ ይቀራል እሱን እንግዲህ ይሄ እየመጣ ያለው ወጣት እየሞላ ነው ያለው ይምናቅ አይደለም አቶ ኢዮብ ይምናቅ አይደለም ትላንት የነበርንበትም ማየት አለብን ተቃውት ምን ያህል ለኃይለ ሥላሴ ተው ተንበርክኮ ሲሰግድ እንደነበረ ታውቃለህ የጠፋው ነገር እኮ አንዳንድ ሰው አሁን የኃይል ጉዳይ የጠመንጃ ጉዳይ ምናምን ጉዳይ መስሏል ነው ጠመንጃ ይዞ እኮ ነበር የኦሮሞ ህዝብ ግን ጠመንጃ ያዘው ለራሱ መብት አልነበረም ተቆጥቶ የነበረው የሱ መብት ለመረቀሶ ነው በራሱ ህዝብ ላይ በራሱ ላይ ነበር ተቆጥቶ የነበረው ዛሬ ግን ያ ሁኔታ እየተለወጠ ነው መጀመሪያ የሰው አይምሮ ነው ነፃ መውጣት ያለበት ህዝቡ አይምሮ ነፃ እየወጣ ነው ያለው ይሄ አሁን ያለው ለውጥ የምናቅ ለውጥ አይደለም ሀብተ ጊዮርጊስ ዲናንተ እኮ የዛን ያህል አዋቂ ሆኖ ወንበሩ ገለብጠኛል ብሎ ነበር ተሰራ የነበረው መውጣት ሁሉ ይችል ነበር እንትናን አስወግዶ ሌሎቹ ሲሾም ነበር ያማከረ መንገት አልችልም ብሎ ስለሚያስብ ማለት ነው እና ትልቁ ነገር አስተሳሰብ ላይ ነው ያለው ትልቁ ነገር የአይምሮ ጉዳይ ነው ማረግ ይችላልው ይገባኛል ለኔ ነው ይችላልው ይሄ መፍትሄ ነው ማለት ከጀመረና ከገባው ማረግ ማይችልበት ምንም ምክንያት የለም ያቺ ነገር በመጠበቅ በዋናነት የኦሮሞ ህዝብ ሚና የታወቀ ነው ጀግናም እንደሆነ ይታወቃል ችግሩ እሱ ጋር አልነበረም እሱ ጋር አይደለም የነበረው ችግር ግን ከሞላ ጎደል ተቀርፏል 90% ያስተሳሰብ ጉዳይ ነው እሱ ከተስተካከለ ሌላው 10% ነው እና እኔ በዚህ ነው ማምነው ይው መልካም አቶ አሸናፊ እስኪ አጠር አድርገው ይሄንን ይመልሱልኝ እንግዲህ ወደዛ ከመሄዴ በፊት ለጌሳ ባነሳው ነገር ላይ አንድ ሁለት ነገር መጨመር ፈልጋለሁ ኢንቨስትመንትን በተመለከተ በኢንቨስትመንት ማን ነው ተጠቃሚ ሆኖ ዛገር ላይ የሚለውን ነገር ማየት ያስፈልጋል የትኛው ህብረተሰብ ክፍል ነው እየተጠቀመ ያለው የሚለውን ስናይ በተለይ በኦሮሚያና በደቡብ አካባቢ ትልልቅ በፊት ጫማ መቀየር የሌላቸው ሰዎች ናቸው ታጋይ ነበሩ ታጋይ ናቸው በሚል ስም በርካታ መሬቶችን በተለያዩ ቦታዎች ላይ እየተሰጣቸው ህዝቡን ከመሬት ማፈናቀል ከዛ በኋላ በአንዴ ወደ ሚሊዮነርነት ይቀየራሉ እንደውም ከዛም አልፈው የተለያዩ ንግዶችን በተለያየ ሀገር ላይም እየተመላለሱ የሚነግዱበት ሁኔታ ነው ያለው በተለይ እዚህ ጋምቤላ አካባቢ በአጠቃላይ በደቡብ አካባቢ 90% በላይ የሚሆኑት የትግራይ ተወላጆች ሆኑና ለገዢው ፓርቲ ቅርብ የሆኑ የገዢው ፓርቲ አባላት ሆኑና ቤተሰቦች በእነሱ ቤተሰቦች የተያያዘ ነገር ነው እንዲሁም አሁን ስናነጻጽር በደርግ ዘመን የነበሩ ጀነራሎችን እና በቲፒኤልኤፍ ዘመን ያሉ ጀነራሎችን ስናነጻጽር ያውኖቹ የውትድርና ባለሙያዎች ብቻ ሳይሆኑ ኢንቨስተሮችና ሚሊዮነሮች ናቸው ያውኖቹ ያ ገንዘብ ከየት መጣ እንዴት ነው እዚህ ደረጃ ላይ ደረሱት የሚለውን ነገር ስናይ ያው ተመሳሳይ የሆነ መንገድ ነው መሬት ይሰጣቸዋል ትልልቅ ህንጻዎች እንደውም በአዲስ አበባ ውስጥ ሀጎስ ህንጻ ተወልደ ህንጻ ግዳይ ህንጻ ምናምን እንደዚህ የሚባሉ ነው ተበራክተዋል አዲስ አበባ ውስጥ ማለት ነውና በፊት የሚያሰቦች ላይፋቸው እንዴት ነበረ ምን ሰርተው ነው ይሄንን ሀብትና ንብረት ያፈሩት የሚለውን ነገር ስታይ በዘረፋ የመጣ ንብረትና ሀብት ነው እንጂ ሰርተው በላባቸው ያመጡት ነገር አይደለም ኢቭን የቀድሞ ጠቅላይ ሚኒስትር የመለስ ዜናዊን ሚስት የሚወሰድክ እንደሆነ በተለያዩ ቦታዎች እንደው አንድ የማውቀው ቦታ አለ ወደዚህ ወደ ቡራዩ አካባቢ አሸዋ ሜዳ የሚባል ህዝቡ ያውቃል ሱማ የሴትዮዋ መሬት እኮ ነው የሚባለው በጣም ሰፊ መሬት ለረጅም ጊዜ ከሎ ቆየ ነበርና ባለፈው አመት በኢንተርቪው ላይ የሆነ ቦታ ላይ
እኛ ከገለጽነው በኋላ ያንን መሬት ለሌላ ባለ ሀብት አውጥታ እንደሸጠች ነው እንደውም የሰማሁት። እና ምን ለማለት ፈልጌ ነው በእነሱና በቤተሰባቸው ነው የተያዘው ቦታ ላይ ትልቅ ድርጅቶች በፊት በደርግ ዘመንም የተቋቋሙ የትዝለኛል የሴተኛ ዳሪዎችን መንግስቱ ኃይለማርያም ሰብስቦ የሆነ ቦታ ፋብሪካ ነገር ከፍቶላቸው ሲሰሩ የነበሩ ሰዎች ያ ፋብሪካ ደርግ ሲወድቅ በኢህአዴግ መንግስት እንዲተዳደር ተደረገ። ከዛ በኋላ ግን ከአመታት በኋላ ቲፒኤልኤፍ ደግሞ ያንን ድርጅት ሽጦ ገንዘቡን ሀብቱን ለድርጅታቸው ስራ ማስኬጃ እንዳዋሉት ነው እንግዲህ። እና እንደዚህ አይነት ነገሮች ናቸው እንግዲህ በኢንቨስትመንት የሚነሱ ነገሮች። እንደዚህ አይነት ሰዎች ናቸው ንብረትና ሀብት የሚያፈሩት። ይህ ንብረትና ሀብት ሲፈራ ደግሞ ኦፒዲዎች ዝም ብለው ነው የሚያዩት። ለምን ይሄ ይሆናል? ለምን የህዝብ ንብረትና ሀብት ትዘርፋላችሁ? ይሄ ትክክል አይደለም። ያለ አግባብ የፌደራል ሰዎች በክልል ስልጣን እየገቡ መሬት ይወስዳሉ። ለከሌ ይሄን ስጡ እያስፈራሯቸው ፈርሙና ስጡ እየተባለ ካርታና ፕላን ሰርታችሁ ለከሌ ስጡ ይባላል። ትእዛዝ በስልክ ነው ከትእዛዝ የሚሰጣቸው። እንደዚህ አይነት ነገሮች ናቸው ዳሽቻ ሀገር ላይ ሲፈጸም የነበረው ማለት ነው። እና በአጠቃላይ ኢንቨስትመንቱን በተመለከተ እንደዚህ አይነት ስራ ነው የሚሰራው እዛ ሀገር ላይ። ወደ አነሳው ጥያቄ ሲሄድ የኛ ህዝብ በእውነቱ ከሆነ ቅድም አቶ ነገሳ እንዳለው በርካታ ውስብስብ ችግሮች ውስጥ አልፈን እዚህ ደረጃ ደርሰናል። እዚህ አሁን የደረስንበትን ደረጃና ትላንት ከ10 አመት በፊት የነበርንበትን ነገር ማየት አስፈላጊ ነው። ያንን ስናይ ጥሩ ነገሮች እየታዩ ነው ያሉ ጥሩ ነገሮችን እየታዩ ነው። ነገር ግን የሚያሰጉ ነገሮችም አሉ። እዛ ነገር ላይ ደግሞ በደንብ ትኩረት ሰጥቶ የኛ ምሁራኖች በቀና አይምሮ ተሰባስበው ሳይበታተኑ ተነጋግረው ፊውቸራችን ምን መሆን አለበት፣ ምን አይነት አቅጣጫ መያዝ አለበት፣ የኛ ትግል እንዴት ነው ከዚህ እዚህ ከወደቅንበት አዘቅጥና ከወደቅንበት ባርነት መላቀቅ የምንችለው እንዴት ነው የሚለውን ነገር በደንብ ትልቅ የስራ ይመስለኛል። ይሄን በደንብ መስራትና እዚህ ነገር ላይ አተኩሮ በደንብ መንቀሳቀስ ይገባዋል የኦሮሞ ምሁራን በተለይ ማለት ነው። ምክንያቱም በፊት ጥቂት ምሁራኖች ናቸው ራሳቸውን አጋልጠው በችግር ለመከራም ራሳቸውን መስዋዕት ያደረጉ ሲንቀሳቀሱ የነበሩት። አብዛኞቹ ዝም ብለው የበይ ተመልካች ሆነው ከርቀት ነበር የሚያዩት። እና አንድ ምሁር ደግሞ ተምሮ ከደሃ ቤተሰብ ወጥቶ ህይወቱን ቀይሮ ማስተርሱን ሰርቶ ፒኤችዲውን ሰርቶ የራሱን ደሞዝ እየበላ ልጆቹን ማኖር ይችላል። ነገር ግን ለህዝብ መኖር መቻል አለበት። ያ የሱ ዕውቀት ለህዝብ ካልሆነ ዕውቀት አይደለም። ዕውቀት ያለው ሰው ለህዝቡም ለቤተሰቡም ለሀገሩም ለነገ ጄኔሬሽን ማሰብ መቻል ያስፈልጋል። ለዛሬው ብቻ ሳይሆን አሁን ላለው ትውልድ ብቻ ሳይሆን ለቀጣዩ ትውልድ ማሰብ ያስፈልጋል። የሰለጠኑት ሀገሮች የበለጡ በዚህ ነው፣ በሌላ ነገር አይደለም። ከራሳቸው አልፎ ለሁለት ለሶስት ትውልድ የሚሆን ነገር ነው እየሰሩ ያሉት ማለት ነው። ስለዚህ ከዛ አማራጭ ያስፈልጋል። ሁለተኛ ነገር ደግሞ ልዩነቶች የተለያዩ የፖለቲካ ሃይማኖት አካባቢ የተለያዩ ልዩነቶች ይታያሉ አንዳንድ ቦታዎች ላይ። ያንንም ደግሞ በሽሩሩ ማለት ሳይሆን በግልጽ ተነጋግሮ ትክክል ያልሰራ ሰው ስህተቱን ተቀብሎ ጥሩ የሚሰሩ ሰዎች ደግሞ ክሬዲት አይሰጥም። ኦሮሞ ውስጥ ይሄ ባህል መቀረፍ መቻል አለበት። አንድ ሰው ጠንካራ ነገር ሲሰራ ጥሩ ነገር ሰርተሃል ጎበዝ ብሎ ማበረታታት ማመስገን ያስፈልጋል። እና ይሄ አይነት ነገሮች መበራከት መቻል አለባቸው። ጥሩ የሰሩ ሰዎች ሊበረታቱና እንዲጠነክሩ ሌሎች ሰዎች እነሱን እያዩ እንዲወጡ እንዲሰሩ መንገድ ይከፍታል። አንድ ጠንካራ አትሌት ከአንድ ቦታ ከወጣ ያ አካባቢ በአጠቃላይ ይቀየራል። በርካታ አትሌቶች ጠዋት ተነስተው መሮጥ ይጀምራሉ። እንደ ከሌ መሆን ፈልጋለሁ ይላሉ። እንደ ሮል ሞዴል ይወስዱታል እዛ ቦታ ላይ የተሳካለትን ሰው ማለት ነው። ስለዚህ
እንደዛ አይነት ነገሮች ያስፈልጋሉ ሌላው ደግሞ በየጊዜው ብሶትን መከራን ሰቆቃን ብቻ የምናወራ ከሆነ ዛሬ 10 ሰው 20 ሰው ተገደለ ታሰረብን ከመሬት ተፈናቀልን እንደዚህ ሆነ ችግርን ብቻ ሁሉ የምናወራ ከሆነ አይምሮአችን ተስፋ እየቆረጠ ይሄዳል የምናስበው ነገር በአጠቃላይ እኛ የምንሰራው ነገር የማይሳካ በስኬት የራቀን ፈጣሪ የደገመን ሰዎች እንደሆነ እርግማን እንደሆነ የአባቶቻችን እርግማን አለብን ብለን እንድናስብና ትንሽ የምንሰራው ነገር ራሱ በቃ ውጤት የማያመጣ እየመሰለን መስራቱ የምንሰራው ነገር የሚሳካ ስለማይመስለን ሞራላችን እየተነካ ይሄዳል ይሄ አስተሳሰብ ደግሞ አደጋ ያመጣል ምክንያቱም የሰው ልጅ ቀድሞ ተስፋ መቁረጥ ከጀመረ ምንም ነገር ቢሰራ አይሳካለትም መልካም እንግዲህ ምን አይነት ነገሮችን መቅረፍና መጠንከር ይጠበቅብናል መልካም ባካችሁ ካለን ሰዓት አንፃር አጠራጠር ያደርጋችሁ ብትመልሱልኝ ደስ ይለኛል 3 ጥያቄዎች አሉኝ ከዚህ ዜማ በኋላ በድጋሚ እንገናኛለን የኦሮሞ ህዝብን ወከለን ያሉ የኦሮሞ ፖለቲከኞች የኦሮሞ ህዝብ የወከሉት ህዝብ ሲፈናቀል ሲገደል ከቦታው ሲደበደብ ዝምታን መርጧል ምናልባት የጅባል የአህያ ባል ከጅብ አያስጥል እንደሚባለው ሆኖ ይሆን መልካም ቆይታ ይሄን ዜማ አየር ላይ አውልና እንግዶችን ይዤ መለሳለሁ ክፍል 2 ሳምንት ይቀጥላል እንዳያመልጦት Amigo, gidirsite, kalesi akasi aragana yarana, silas kamtu kami balbalaruga balami, adami olla gamsa, galgali boicha, ganami boicha, dubina do se yarana kawala devicha, jiruma jira varga we jara jira, gabruma madadi madani. Unne kange majan nabla summa Uya mudin diana bayne Ukola tu mangara jira jale Aduni te bari uniste baratu kona bari denale baramo Kubata
የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም አቅርበን ይሄው የመሰናበቻ ሰዓታችን ላይ ደርሰናል። ለነሰናበት ነው እስካሁን ድረስ ስናስተናግዳችሁ የነበርነው እኔ ኢዮባይሳ ፕሮግራም በመምራት በሪህ አለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ቆይተናል። ሳምንቱ የመልካም የእድገት የብልጽግና እንዲሆንላችሁ እንመኛለን። እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን። ኦሮሚያም ቀመር አየር ላይ ያለ ባይ Laga awasku
Nigeria,